አምስት የህፃናት በሽታ መከላከል አቅምን ለመጨመር የሚጠቅሙ ምግቦች። ሰላም ወላጆች፣ ዶክተር ኤርሚያስ ነኝ። የመጀመሪያው ከልጆች ምግብ ውስጥ መጥፋት የሌለበት ነገር እንቁላል ነው። እንቁላል በፕሮቲን፣ በቫይታሚን ዲ እንዲሁም በዚንክ የበለጸገ ነው። እነዚህም ንጥረ ነገሮች እንግዲህ የህፃናት የበሽታ መከላከል አቅም ሴሎች እንዲሰሩ በማድረግ የበሽታ መከላከል አቅምን ይጨምራሉ። ሌላውና ሁለተኛው ለህፃናት መመገብ ካለባቸው ነገሮች አንደኛው እርጎ ነው። እርጎ በውስጡ ጠቃሚ የሆኑ ባክቴሪያዎችን አሉት። አብዛኛው እንግዲህ የበሽታ መከላከል አቅም የሚጀምረው 70% ከአንጀት ነው። ስለዚህ የአንጀት ከጤና መጠበቅ የበሽታ መከላከል አቅም እንዲጨምር ያደርጋል። ሌላውና ሶስተኛው በቫይታሚን ሲ የበለጸጉ ምግቦች ናቸው። እነዚህ እንግዲህ ከተለያዩ ፍራፍሬዎች ለምሳሌ ከብርቱካን፣ ከማንጎ፣ አፕል እንዲሁም ደግሞ ከፒር ሎሚ መገኘት ይችላል። እነዚህ የበሽታ መከላከል አቅም በመጨመር በኩል ከፍተኛ አስተዋጽኦ ያደርጋሉ። ሌላውና አራተኛው አረንጓዴ ቅጠላቅጠሎች ናቸው። እነዚህ አረንጓዴ ቅጠላቅጠሎች በአይረንና በአንቲኦክሲዳንት የበለጸጉ ናቸው። ይህም የህፃናት የበሽታ መከላከል አቅምን በከፍተኛ ደረጃ እንዲጨምር ያግዛል። ሌላውና አምስተኛው እንደ ለውዝ፣ እንደ አልመንድ፣ ዋልነት እንዲሁም ደግሞ የዱባ ፍሬ የመሳሰሉትን ለህፃናት መመገብ ጠቃሚ ነገር ነው። ይህም ደግሞ በውስጣቸው ዚንክን የያዙ ናቸው። እነዚህም የህፃናት የበሽታ መከላከል አቅምን እንዲጨምር በከፍተኛ ደረጃ አስተዋጽኦ ያደርጋሉ። ከዚንክ በተጨማሪ ደግሞ ጠቃሚ የሆኑ ስቦችም በውስጣቸው አሉ። ወላጆች ከነዚህ በተጨማሪ እንደ ነጭ ሽንኩርት እንዲሁም ደግሞ ዝንጅብልን በህፃናት ምግብ ውስጥ በመጨመር በህፃናት ላይ የሚፈጠር ብግነትን እንዲሁም የበሽታ መከላከል አቅማቸውን ለመጨመር ማገዝ ይችላሉ። አመሰግናለሁ።